ሀባቢ እንግዲህ እዚህ ጋር የምትመለከቷት ሌይላ ኑር ሶቦ ናት። ሌይላ ኑር ሶቦ የሞት ፍርድ የተፈረደባት የነበረችው 2 ሚሊዮን ሪያል ካሳ ገንዘብ ተጠይቃ በደጋግ ኢትዮጵያን ኤርትሪያን ገንዘቡ ተዋጥቶ ተከፍሎላት ከ13 ዓመት እስር በኋላ ዛሬ ኢትዮጵያ እንግዲህ ሀገሯ በሰላም ገብታለች። የምትመለከቱት እንግዲህ ኢትዮጵያ አዲስ አበባ ኤርፖርት ላይ ከእህት ከወንድም ከእናት ከአባት ከዘመዶቹ ጋር እየተሳሰመች በደስታ እያለቀሰች ነውና አልহামዱሊላህ አላህ ለዚህ ስላበቃት ለአላህ ምስጋና ይገባው። በመቀጠል ኢትዮጵያ ኤምባሲ የሬድ ኤምባሲ ሳውዲ ላይ ኮሚኒቲዎች እናንተንም ላመሰግን ፈልጋለሁ። በሷ ጉዳይ ላይ ለረጅም ጊዜ ስትለፉ ስትደክሙ ስለነበራችሁ አልহামዱሊላህ እናንተንም ማመስገን ፈልጋለሁ። በመቀጠል የሌይላት ቲም ሌሎች እህት ወንድሞቻችንም ከሷ ጎን ቆማችሁ ስታግዙ የነበራችሁ ሁላችሁም ለዚህ ቀን እንግዲህ ሌይላን አላህ ስላበቃት ለሀገሯ በሰላም ስለመጣች እናንተንም ለማመስገን ፈልጋለሁ። በዚህ አጋጣሚ በማወቅም ባለማወቅም ያስቀየምናችሁ ሰዎች ካላችሁ አፉ እንድትሉን እጠይቃለሁ። አልহামዱሊላህ ዋናውኛ ዓላማችን እህታችን በሰላም ወደ ሀገሯ እንድትገባ ነበረ። ዛሬ ላይ እያያችሁ ነው። አልহামዱሊላህ በሰላም ሀገሯ ገብታለች። ደስ ብሎኛል። እኔ ወላሂ በጣም ነው ደስ ያለኝ። አልহামዱሊላህ እህታችን ዛሬ ከእናት ከአባቷ ጋር እንደዚህ እየተሳሳመች እየተደሰተች ስናያት በጣም ነው ደስ ያለኝ። እናንተስ እስኪ ደስታችሁን በሀሳባችሁን በኮሜንት አሳውቁኝ። እኔ በጣም ደስ ብሎኛል። አንዳንድ ሰዎች እንግዲህ ብሩን በላችሁ ሰረቃችሁ ምናምን ስትሉ የነበሩ ዛሬ ልታፍሩ ይገባቸዋል። እሷ እንግዲህ 13 ዓመት ሙሉ ድፍን መድፈን አለባት ብሎ አቃቢ ህጉ ከ13 ዓመት እስር በኋላ እንግዲህ ዛሬ ተፈታ በሰላም ሀገሯ መታለች። አልহামዱሊላህ እናንተንም ስትሰድቡን ምን ስትሉን ስትወንጅሉን የነበራችሁ እናንተንም አፉ ብለናችኋል። እኛ ዋናው እህታችን በሰላም ወደ ሀገሯ መምጣቷ ነው። አልহামዱሊላህ ደጋግ ኢትዮጵያኖች ኤርትራኖች ለሷ ስትለፉ ስትደክሙ ብራችሁን የሰጣችሁ ሁሉ የጠየቃችሁ የታለች ስትሉ የነበራችሁ ሁሉ እንኳን ደስ አላችሁ። ይሄው እህታችን በሰላም ሀገሯ ገብታለች። አልহামዱሊላህ ይሄን ቪዲዮ በተቻለ መጠን ሼር፣ ሪፖስት፣ ላይክ አድርጉት። ሐሳባችሁን በኮሜንት ላይ አስቀምጡልኝ። እስኪ ደስተኛ እንደሆናችሁ ኮሜንት ላይ አስቀምጡልኝ። እሺ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም።